የኔ ወርቆች አንድ ቀን አይናችን ጨፍነን አንገልጥም። ብርሃን አናይም፣ እንደ አዲስ አይሞቀንም፣ አንወጣም። ጨለማ ውስጥ ሳጥን ውስጥ ከመሬት በታች የምንሆነው ሻፈር ውስጥ ዘላለም የምንኖር ስለሚመስለን ነው። አንድም በቂማችን የምንቆየው የያዝነው ነገር በሙሉ ከህይወት አይበልጥም። ከመኖር ከደስታ ከሰላም አሁን ከሚሰማን መኖር ከሚባለው ስሜት አይበልጥም። አሁን ያለንበት ህይወት መጥፎ ቢመስለንም እዚህ ምድር ላይ ከዚህ መባሰ ሊኖር ይችላል። ማርጀት አለ፣ ህመም ውስጥ መውደቅ አለ፣ መታሰር አለ። እስር ቤት ውስጥ ያሉ ሰዎች፣ በህመም ያሉ ሰዎች፣ እየሞቱ ሰው የሚወዱትን ሰው ጥለው የሚሄዱ ሰዎች አሉ። በዚህ ደቂቃ ውስጥ እችን ምድር ሳይጠግቧት ይህንን ሙቀት ሰዎችን የምንወዳቸው ሰዎች ስትነኳቸው ሙቀት አላቸው አይደለ? ልባቸው ይመታል። አንድ ቀን ያንን ፊልም ማድረግ አንችልም፣ እንሄዳለን። እቺ ምድር ህይወት ትቀጥላለች። ቂም የያዝነው ምን በሽቀው ምንናደደው ብዙ ዘመን የምንኖር ስለሚመስለን ነው። አንኖርም። ስለዚህ ይቻላል ወይ? እዚህ ምድር ላይ ስንኖር እንደ ሰው ልጅ መተው እንችላለን ወይ? በደንብ እንችላለን። የምንችለው ስንረዳው ነው። ዘላለም አልኖርምና መተው አለብኝ። ለመኖር ፍቃድ መስጠት አለብኝ። አሁን ያለው ብሽቀት፣ አሁን ያለው ንዴት፣ አሁን የገጠመኝ ነገር ከእግዚአብሔር ይበልጣል። የሚበልጥ የለም። ምንም ነገር እዚህ ምድር ላይ ብታመጡ ከአምላክ የሚበልጥ የለም። ከሰላም የሚበልጥ የለም። ከፍቅር የሚበልጥ የለም። አወዳድሩት። ፍቅር ይበልጥብኛል ወይስ ንዴቴን ይዤ የሚሄድ ነው የሚሻለው? ፍቅር ይበልጣል። ሰላም ይበልጣል። እኛ ውስጥ ያለው አምላክ ይበልጣል ውጭ ካለው ችግር። ችግሩን ማየት የምንፈልግ ከሆነ ችግር ብቻ ነው እዚህ ምድር ላይ የሚታየን። መራራ ነገር ብቻ ነው የሚታየን። ሀዘን ብቻ ነው የሚታየን። እንጉርጉሮና እንትን ብቻ ነው፣ ብሽቀት ብቻ ነው የሚታየን። ጥሩ ነገር ከመረጥን እቺ ምድር ጥሩ ነች፣ ፐርፌክት ነች፣ እግዚአብሔር ይመስገን ሁሉን አዘጋጅቶ እንደ ምርጥ ወላጅ ነው የሰጠን። እቺ ምድር አትጠገብም ብለን ካሰብን እና መልካም ነገሩን ካየን መልካሙን ነገር ኢንጆይ አድርገን ያቺ አይናችን ስትጨፈን ቆንጆ እግዚአብሔር ይመስገን መልካም ዘመን አሳልፍ ያለው ይሄም ያልፋል ተመስገን ብለን እንሄዳለን። ካለበለዚያ ግን እንዲሁ እንደተማረርን ያቺ የባሰዋን ሀዘን እንቀምሳታለን። ያንን ጨለማ ያንን ቅዝቃዜ ደግሞ ፊል እናደርገዋለን። ስሜታችንን ሰውነታችንን በጣጥሶ ሲሄድ ቆዳችንን ግጦት ሲሄድ ይታወቀናል የሞት ስሜት። እዛ ሳንደርስ በፊት እንጆይ እናደርገው። እሺ እዩ ይባላለው። ለማታውቁኝ ሪል ስቴት ኤጀንት ነኝ። ዋሽንግተን ስቴት ውስጥ ሌሎች ከተሞችም ሰራለሁ። ላይፍ ኢንሹራንስ ኤጀንት ነኝ። እኔ ወርቆች ካሁኑ ሰኪውርድ ነው። ደውሉልኝ። እሺ 42523672 ነው ቁጥሬ። እንጆይ አድርጉት። መልካም ቀን